ሰላም የአድማጭል ቤተሰቦች፣ ዛሬ የምነግራችሁ የትኛውም ዩቲዩበር በግልጽ በአደባባይ የማይነግራችሁን ትልቅ ሚስጥር ነው ይዤላችሁ የመጣሁት። ይህን ሚስጥር ስትሰሙ ለካ ስለዚህ ነበር ለምትሉ አልጠራጠርም። ለምን ካላችሁኝ እኔ ራሴ የመጀመሪያ ቪዲዮውን ስጭን በሳምንት ውስጥ በ7 ቀን ውስጥ 13 ሰዎች ብቻ ነበር ያዩልኝ። አዎ ላይገርም ይችላል፣ ግን እንደ ጀማሪ ዩቲዩበር ቫይራል የሚሆነው ቆይቶ ሊሆን ይችላል። ግን መልሼ አንዳንድ ሚስጥራቶችን አስተካክዬ ስጭን በሰዓታት ውስጥ ብቻ ከ120 ሰው በላይ ሊመለከተው ይችላል። ያኔ ገባኝ። በመጀመሪያ ቪዲዮ የተሳሳትኩትን ቀጣይ አሻሽዬ ስሰራው ያኔ የዩቲዩብ ሚስጥር ገባኝ። ዩቲዩብ እድል ሳይሆን ሳይንስ ነው። ዛሬ እኔ ያገኘሁትን ሚስጥር አንድ በአንድ እነግራችኋለሁ። ይህ ዩቲዩብን የምትቀጣጠሩበት ትልቅ ሚስጥር ነው። እናንተ ብቻ በትዕግስት እስከ መጨረሻ ሰዓቷ ጠብቁኝ። ምክንያቱም መጨረሻ ላይ የምነግራችሁ የዩቲዩብ እስካሁን ያላችሁን ታሪክ የሚቀይር ሆኖ ታገኙታላችሁ። በእርግጠኝነት እስከ መጨረሻ ሰዓት ከተከታተላችሁን ትልቅ ነገር ታገኙበታላችሁ። ግን እስቲ መጀመሪያ ስለ ቻናሌ ልንገራችሁ። ይህ ቻናል እርስ በርስ የምንደማመጥበት የምናድግበት ቻናል ጭምር ነው። ለዛም ነው በቀጣይ ቪዲዮ የሰራሁትንና በሰዓታት ውስጥ ከ120 ሰው በላይ በአንዴ እንዲያዩ ያደረገውን ሚስጥር ልነግራችሁም የወደድኩት አብረን እንድናድግ ስለፈለኩኝ ብቻ። ታዲያ ይህ ቻናል ሰብስክራይብ አይገባውም ብላችሁ ታስባላችሁ? አሁኑ ሰብስክራይብ አድርጉና ጉዞአችንን እንቀጥል። እንዲሁም በግል ቻናላችሁን አይቼ የተለያዩ ሐሳቦችና ሚስጥራቶችን እንድነግራችሁ ከፈለጋችሁ የቴሌግራም ሊንኬን ከባዮ ላይ ታገኙታላችሁ። አሁን ወደ ሚስጥሩ እንግባ። የመጀመሪያውና ትልቁ ሚስጥር ማንኛውም ዩቲዩበር ያልነገራችሁ አንደኛውና ትልቁ ሚስጥር የፋይል ስም። ምናልባት ይህንን ላታውቁ ትችላላችሁ፣ ግን ብዙዎቻችሁ ቪዲዮዎችን ወደ ዩቲዩብ ስትጨኑ ቀጥታ ከጋላሪያችሁ ላይ ባለው ስም ነው፣ ወይም ደግሞ በካፕከት ወይም በሌላ ቪዲዮአችሁን በሰራችሁበት ቀጥታ በዛኛው ቪዲዮአችሁ ብቻ ስለምትጭኑት ዩቲዩብ ቫይራል ያወጣላችሁ። ለምን ካላችሁ የፋይል ስማችሁ ሪኔም አላረጋችሁም፣ አላስተካከላችሁም ማለት ነው። ይህ የሆነው በእናንተ አውቃችሁ እንዳልሆነ ይገባኛል። ምክንያቱም ብዙ ዩቲዩበሮች አልነገሯችሁም። ሁላችሁም እስቲ ወደ ጋላሪያችሁ በመሄድ ለዩቲዩብ ልትለቁት ያሰባችሁትን ስሞቹን እዩዋቸው እስቲ። ምናልባት ቪዲዮ 1 2 3 ወይም የሆነ ስም ነው ያላቸው፣ ግን እነዛን ስሞች መቀየር አለባችሁ። ዩቲዩብ አልጎሪዝሙ ሊያውቀው የሚችሎቹ ትልልቅ ስሞችን መጠቀም መቻል አለባችሁ። የራሳችሁን ስም ያለበት፣ የቻናላችሁን ስም ያለበት እና የኮንቴንታችሁን ይዘት የያዘ ዩቲዩብ አልጎሪዝሙ ወዲያውኑ ሊያነበው የሚችለውና ወዲያውኑ ወደ ህዝብ ሊያሰራጨው የሚችል የፋይል ስም ሪኔም ማድረግ አለባችሁ። ይህ የዩቲዩብ ትልቁና ዋነኛው ሚስጥር ነው። ሁለተኛውና ሌላኛው ዋነኛው የዩቲዩብ ሚስጥር የሆነው ተምኔል ነው። እስኪ በአብዛኞቻችሁ ተምኔላችሁን ተመልከቱት። Plus, we design eye-catching thumbnails to increase clicks. ትልልቅ ቫይራል የሆኑ ሰዎችንም ተምኔል ተመልከቱት። ተምኔላችሁን ስትሰሩ ዩቲዩብ ቀጥታ መጀመሪያ የሚያዩ ቪዲዮአችሁን ሳይሆን ተምኔላችሁን ነው። ስለዛ ተምኔላችሁ ዩቲዩብ ተመልካቹን እንደ ጥይት መጥቶ ሊቆጣጠረው የሚችል ትልቅ ተምኔል ማዘጋጀት አለባችሁ ማለት ነው። ተምኔላችሁ አሪፍ ከሆነና ሰው ተጭኖት የሚገባው ከሆነ ሌላኛው ቀጣዩ ስቴፕ ነው እንጂ የሚሆነው ተምኔላችሁን ጊዜ ወስዳችሁ የምትሰሩት ትልቅ ትኩረት የሚያስፈልገው ተምኔላችሁ ላይ ነው። ሌላኛው እርግጥ በአሁኑ ጊዜ የተለያዩ ተምኔል የምትሰሩባቸው ኤአይዎች አሉ። ካንቫ ሊሆን ይችላል። የተለያዩ ተምኔል የሚከብዳችሁ መስራት የሚከብዳችሁም ከሆነ እኔን በዲስክሪፕሽን ላይ ወይም በቴሌግራም በኢንቦክስም ማውራት ትችላላችሁ። እንዴት ሳቢና ትልቅ እይታ የሚያገኙ ተምኔል መስራት እንደምችሉ እኔ ራሴ ጠቁማቸዋለሁ። ሶስተኛው የቫይራል እና ትልቅ ቪው የምታገኙበት ትልቁ ሚስጥር ደግሞ ሲኢኦ ወይም ደግሞ ርዕስ ታግ ወይም ደግሞ ዲስክሪፕሽን ምናምን የምትጽፉት ነው። ምን አይነት ርዕስ ነው እየጻፋችሁ ያላችሁት? ምን አይነት ታግ ነው እየጻፋችሁ ያላችሁት? ምን አይነት ዲስክሪፕሽን ነው እየተጠቀማችሁ ያላችሁት? ይህ ለዩቲዩብ ቫይራል እንዲሆን ትልቅ ፋይዳ ያለውና ትልቅ ትኩረት የሚሰጠው ትልቁ ሚስጥር ነው። ለምሳሌ ያክል ርዕስ፣ ምን አይነት ርዕስ ነው እየመረጣችሁ ያላችሁት? ርዕስ ላይ ስትመርጡ ሰውን እንደ ጥይት የሚመታና ሰውን ቶሎ የሚይዝ ትልቅ ቫይራል የሚሆን ርዕስ አስባችሁ መምረጥ አለባችሁ። አንዳንድ ሾርት ቪዲዮዎችንም ስትሰሩ ርዕሱን መጠንቀቅ አለባችሁ። እንዲሁም ደግሞ ማንኛውም ዩቲዩበር የሚያነግራችሁ ሾርት የምትሰሩት የዩቲዩብ ቪዲዮ ከሆነ ሃሽታግ ሾርት ብላችሁ መጨመር እንዳትረሱ። ሌላኛው ዲስክሪፕሽን ነው። ከሲኢኦ በሁለተኛነት የምንጠቅሰው ዲስክሪፕሽን ነው። ዲስክሪፕሽን ላችሁ ቁልፍ ቃል የምትሉትን መርጣችሁ መጠቀምና መጫን አለባችሁ። ምክንያቱም ዩቲዩብ አልጎሪዝሙ ዲስክሪፕሽናችሁንም ማወቅ አለበት፣ ታጋችሁንም ማወቅ አለበት፣ ርዕሳችሁንም ማወቅ አለበት። የፋይል ስማችሁን ሪኔም ያደረጋችሁትን ስም ካወቀ ቫይራል የማትሆኑበት ምክንያት። ሌላኛው ደግሞ ከሲኢኦ ዋነኛውና ትልቁ የምለው ታግ ነው።
ምን መሰላችሁ? ታግ ማለት ዩቲዩብ ቪዲዮአችሁን ከምን ጋር አያይዘው ከምን ጋር አያይዤ ሰዎች ሰርች ሲያደርጉ ወዲያውኑ ላምጣው ማለት ነው። ስለዛ ሲኦ ላይ ታግ የሚለውን በደንብ ተጠንቅቃችሁ መጻፍ አለባችሁ። ሌላው ዩቲዩበሮች የማይነግሯችሁ ደግሞ ታግ ላይ ስትጠቀሙ ሁል ጊዜ ቪዲዮአችሁን ስትጭኑ ከታግ ጋር አያይዛችሁ የራሳችሁን የቻናላችሁን ስም ማስቀመጥ መቻል አለባችሁ። ምክንያቱም ወደፊት ቪዲዮአችሁ ሲታይና ታዋቂ ቫይራል የሚወጡ ቪዲዮዎች ከናንተ ሲገኝ የናንተ ዲስክሪፕሽን ወይም ደግሞ የናንተ የቻናል ስም አብሯችሁ ሌሎችም ሰርች ሲያደርጉ ፊት ለፊት ሊመጣ ስለሚጋብዛቸው ነው ማለት ነው። ታግ ከምን ጋር አያይዤ ላምጣው የሚለውን የሚመልስላችሁ ትልቁና ዋነኛው ታግ ስለሆነ እሱ ጋር ተጠንቀቁ። ሌላኛው ትልቁ ሚስጥር ከሞኔታይዜሽን ጋር የተያያዘ ብዙ ዩቲዩበሮች የሚሏችሁ ሞኔታይዜሽን ከሆንክ ገንዘብ ታገኛለህ ነው። ትልቁ ውሸት ግን ይሄ ነው። ሞኔታይዜሽን ስለሆንክ ብቻ ገንዘብ አታገኝም። የትኛውም ዩቲዩበር ብዙ ሚሊዮን ብሮችን የሰበሰበው በብዙ ቪው አይደለም። ትልቁና ዋነኛው ኢንጌጅመንት ነው፣ ተሳትፎ። አንድ ሰው ኮሜንት ሲጽፍልህ አዎ በርታ ሚል ጽሁፍ ሲጽፍልህ ወይም ደግሞ ሲተችህም ሊሆን ይችላል ሲጽፍልህ አንተ ኢንጌጅመንት ተሳትፎ ማሳደር አለብህ። የልብ ቅርጽ መስጠት ወይም ደግሞ የተለያዩ ማየት ያኛውን የሰጡን ኮሜንቶች ተከታታይነት ማየት አለብን። ስለዛ ብዙዎቻችን ቪዲዮውን ጭነን መተኛት ማለት ይሄ ገንዘብ የሚያመጣ ይመስላል። ገንዘብ አያመጣም። ብዙዎቻችን ቪዲዮውን ከጫንን በኋላ ከ24 ሰዓት በኋላ ሊሆን ይችላል ከቆየን በኋላ ኢንጌጅመንት ማሳደር አለብን። ሰው የሚሰጥንን ኮሜንት ማየት አለብን፣ መመለስ መቻል አለብን። ያንን ኢንጌጅመንት ዩቲዩብ ተሳትፏችንን በመጨመር ወደ ሞኔታይዜሽን ሲያመጣን ገንዘብ በቀጥታ እንዲከፍለን ያደርገናል ማለት ነው። እንዲሁም ደግሞ ሌላው ተጨማሪ ነገር እኔ የእናንተን ቻናል አይቼ እንድመክራችሁ አንዳንድ ሚስጥራቶችን እንድነግራችሁ ወይም ደግሞ ማሳደግ ያለባችሁ ነገር እንደ ተምኔል፣ ርዕስ፣ ታግ የተለያዩ ዲስክሪፕሽኖችንና እንድሰራላችሁ የምትፈልጉት ነገር ካለ ከታች ወይም ደግሞ ባዮ ላይ ወይም ደግሞ ፒን አድርጌ በኮሜንት የመጀመሪያው ሴክሽን ላይ ያስቀምጥላችኋለሁ። የቴሌግራም ሊንክ ያለ በዛ በውስጥ ማናገር ትችላላችሁ። የተለያዩ ቫይራል የሚወጡ ርዕሶችን፣ ተምኔሎችን፣ አሰራሮችን ብቻ ሳይሆን እኔ ራሴ ስራ ሊንክ ካላችሁኝ የተለያዩ ነገሮችን ለመስራት ዝግጁ ነኝ። በውስጥ አዋሩ። እናም በመጨረሻ አንድ ትልቅ ነገር ልበላችሁ፣ ዩቲዩብ ሚስጥር የለውም ስርዓት እንጂ። በእርግጠኝነት ዛሬ የነገርኳችሁ ሚስጥር በስርዓት ከተገበራችሁ በአንድ ቀን ውስጥ ትልቅ ለውጥ ታዩበታላችሁ፣ ትልቅ ነገር ታገኙበታላችሁ፣ ወይም ደግሞ ታመሰግኑ። ግን የዛሬው ቪዲዮ ስለመጫኛው ሚስጥሮችን ብቻ ነው የነገርኳችሁ። ግን በቀጣይ እንዴት ተመልካቹን እንደ ማግኔት አጣብቃችሁ የምትይዙበትን ርዕስ ሐሳቦች ወይም ደግሞ የተለያዩ ነገሮችን ሚስጥሮችን እንድነግራችሁ በቀጣይ ቪዲዮን ካላያችሁ ይህ ቪዲዮ ለእናንተ እንደ ግማሽ ነው የሚያገለግላችሁ። ተመልካችን እንደ ማግኔት አጣብቃችሁ የምትይዙበትንና የእናንተን ቪዲዮ በጉጉት እንዲጠብቅ የምታደርጉበትን ትልልቅ ሚስጥሮችን ለማግኘት የተለያዩ የሳይኮሎጂ ትሪኮችን፣ የዩቲዩብ ትሪኮችን ወይም ደግሞ የዩቲዩብ ቪው የምታገኙባቸውን ሚስጥሮችን ይዤላችሁ ስለመመጣ በጉጉት እንድጠብቁ እና የዛሬው ቪዲዮ አይታችሁ ብቻ ካለፋችሁ የዛሬው ቪዲዮ ማየታችሁ ግን የዩቲዩብ እይታ ቢያንስ ግማሹን ሄዳችኋል። በቀጣይ ቪዲዮ የምሰራላችሁን ካያችሁ በትክክል የእውነት ቫይራል የሚወጡ ሐሳቦችንና ቪዲዮዎችን በቀጣይ አንድ ሰው ዩቲዩብ ሲከፍት የእናንተ ቪዲዮ በቀጥታ ፊት ለፊት የሚያገኘው ሐሳቦችንና ቪዲዮዎችን የምትሰሩበትን ትልልቅ ሚስጥሮችን ይዤላችሁ እመጣለሁ። በቀጣይ በትልቅ ነገር ጠብቁኝ። ሰናይ ቆዩልኝ። አመሰግናለሁ። አድማጭ ልብ በተግባር